ሰላም ጤና ይስጥልኝ የኢትዮ ዘገባ ቤተሰቦች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። የመጣብንን ነገር አያችሁልኝ አይደል? ያ ሁሉ ከእንግዲህ አንለያይም አይነት ፉከራ ዓለም ጭራሽ ምን ነው ብሎ እስኪደነቅ ድረስ የነበረው ፍቅር ስናስታውስ ድሮስ ቢሆን የፖለቲካ ፍቅርና የውሻ ሽንት መድረሻው አይታወቅም አይደል የሚባለው ያ የጫጉላ ሽርሽር ያ አንተ ትብስ አንቺ ትብስ ሲባባሉ የከረሙበት ዘመን አልቆ አሁን ደግሞ አንቺማ ሀገር ለመባል እንኳን የምትቸገሪ ነሽ ሲላት እሷ ደግሞ አንተ ባለም ባንክ ብድርና በእርዳታ የምትኖር ጥገኛ እያለች የምላስ ፍልሚያው ተጣጥፈዋል። በቃ የድሮው ፉከራ ያው የድሮው ዛቻ የባህር በር ህልም አቅልህን አሳጥቷልና አንተ ደግሞ ሀገሬን በጉልበት ይዘሃል ሽብርተኛ ታስታጥቃለህ የሚለው የቃላት ጦር በምላስ ወለምታ ሲፈላለጡ ሰንብተዋል። ልክ አዲስ ተከታታይ ድራማ ሲዝን 2 እንደማለት ነገር ነው። እንግዲህ ያ የፍቅር ዘመን እንዴት ወደዚህ የቃላት ጦርነት እንደተቀየረ እነማን ምን እንዳሉ እነማን ደግሞ ምን እየፎከሩ እንዳሉ እኔ ልክ ነኝ አይ እኔ ነኝ በሚል ሽኩቻቸው ውስጥ ህዝቡንና ቀጠናውን ወዴት እየወሰዱት እንደሆነ በቀልድ በሽሙጥና በትንሽ ቁንጥጫ እውነት አስደግፈን እንድናይ የሚያደርግ ነው። አቤት የአዲስ አበባና የአስመራ ፍቅር እኮ ከጥላሁን ገሰሰ ፍቅር እስከ መቃብር ዜማ በላይ ልብ ይሰብራልም ያስቃልም። ባለፈው ሳምንት በኤርትራና በኢትዮጵያ መካከል ክስና ነቀፌታ ያዘለ መልእክት ሲተላለፍ ሰንብቷል። ነገሩ ወዲህ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሆነ መግለጫ ሰጥተው ነበር። የኢትዮጵያ መከላከያ ሚኒስትር ወይዘሮ አይሻ መሐመድ ባለፈው ሳምንት ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቃለ ምልልስ አየኛ ነገር ሀገር ተብሎ ለመጥራት የሚያስቸግሩ ስለ ኢትዮጵያ ይሄን ያህል ሲዘባርቁ ማየት የተለመደ ባህሪያቸው መሆኑን እናውቃለን ሲሉ ወደ አስመራ ቀጥ ያለ የሚመስል ኳስ ወረወሩ። አሁን ይሄ ማን ይሆን ይሄ ሀገር ለመባል የሚቸገረው ብሎ ህዝቡ ጆሮውን ቀስሮ ሲጠብቅ መልሱ ብዙም አልቆየም። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረመስቀል ደግሞ ፈጥነው ቆይ እናንተ የምትኖሩት በዓለም አቀፉ የገንዘብ ተቋምና ለድሆች ሀገራት በሚደረግ ድጎማ አይደል ብለው ድፍን አድርገው በትዊተር ገጻቸው ገለጹ። አክለውም በአሁኑ ሰዓት የብልጽግና ደጋፊዎችና ልሳኖች የሆኑ ሁሉ ኤርትራንና ኤርትራዊነትን በወንጀል ተጠምደዋል ሲሉ ነጎዱ። አየኛ ነገር ብድርና እርዳታማ እንደውም እንደ ጧት ቡናችን የሆነ ዘመን ላይ አይደል ያለነው ያሰኛል። ታዲያ የዚህ ሁሉ ዋይታና ክስ መነሻው ምንድነው ቢባል ክቡር ሚኒስትሩ እንደሚሉት ከሆነ ያው የድሮው የባህር በር እናገኛለን የሚለው የማይሰለች ዜማ ነው። የጎረቤት ሉዓላዊ መሬት ላይ አይን መጣል ነው ነገሩ አሉ። የኤርትራው ባለስልጣን አክለውም ይህ የአፍሪካ ቀንድ ሰላም ተነፍጎት የሚኖረው ዘላቂ ልማት የማምጣት አቅም አለው። ነገር ግን ይሄ የሚሆነው ባለም አቀፍ ህግ መሰረት በሰፈነ ሰላም ብቻ ነው ሲሉ ወረዱበት። አቤት የዲፕሎማሲ ቋንቋ ያስብላል። ዝምታ የሰለቸው አንዱ አንጋፋ የኢትዮጵያ ዲፕሎማት አምባሳደር ዲና ሙፍቲ ደግሞ በቃችሁ ብለው በሆርን ሪቪው በተባለ መድረክ ብቅ አሉ። ኤርትራ ወታደሮቿን ከኢትዮጵያ ምድር በአስቸኳይ ታስወጣ፣ የኢትዮጵያ ጉዳይ ጣልቃ መግባቷንም ታቁም፣ ዓለም አቀፉ ማህበረሰብም ግፊት ያድርግባት ሲሉ ተጣሩ። አምባሳደሩ አሁን በፓርላማ የውጭ ጉዳይ ቋሚ ኮሚቴ አባል ናቸውና የኢትዮጵያን የግዛት አንድነት ሉዓላዊነትና ህልውና መጣስ በፍጹም ተቀባይነት የለውም ሲሉ በቁጣ አስጠነቀቁ። ኤርትራ በበኩሏ ምን ወሬ ነው የምታወሩት? ወታደሮች ያሉት በሉዓላዊ መሬት ላይ ነው። የፕሪቶሪያ ስምምነት ከተፈረመ በኋላም አቋሚ ይሄ ነው። ኢትዮጵያ የምትከሰው በትግራይ ጦርነት ወቅት በኃይል ተያዙ የምትላቸው ቦታዎች በአልጀር ስምምነትና በድንበር ኮሚሽን ውሳኔ መሰረት የተሰጠኝ ናቸው ስትል አስመራ ትሞግታለች። ጠቅላይ ሚኒስትር አብይ በበኩላቸው የኤርትራ ሰራዊት በህግ በተሰጠው ግዛት ነው ያለው። የተያዙ የኢትዮጵያ አካባቢዎች ካሉ ግን አጣሪ አካል አቋቁሜ አጣራለሁ ማለታቸው ከትግራይ ህዝብ ተወካዮች ጋር በአዲስ አበባ ሲነጋገሩ ተሰምቷል። የህወሓት መሪዎችን ጨምሮ የትግራይ ባለስልጣናት ግን አይ የለም የኤርትራ ወታደሮች አሁንም በክልላችን በርካታ ቦታዎች አሉ እያሉ ነው። አንዱ አወራ አንዱ ካደ ሆነ ነገሩ። ማንን እንመናሉ ህዝቡ? አምባሳደር ዲና ሙፍቲ ግን እዛው ላይ አላቆሙም። ኤርትራ ለኢትዮጵያ ታጣቂ ተቃዋሚዎች የምትሰጠውን ድጋፍ በአስቸኳይ ታቆም ሲሉ ተማጸኑ። በቃል ብቻ ሳይሆን በተግባርም ጸረ ኢትዮጵያ ለሆኑ ታዛዥና ታጣቂ ቡድኖች የምታደርገው ቁሳው ድጋፍ አውዳሚ ውጤት ይኖረዋል ሲሉ አስጠንቅቀው ፕሬዝዳንት ኢሳያስ ኢትዮጵያንና የአፍሪካን ቀንድ ወደ አለመረጋጋት እንዲከቱት ሊፈቀድላቸው አይገባም ብለዋል። የአሁኑ ፕሮጀክታቸው በትግራይና በአማራ ክልል ያሉ ሚሊሻዎችን ወደ እርሳቸው ህብረት በማስገባት የውጭ ኃይል ታላላኪ ብለው የሚፈርጁትን የኢትዮጵያ መንግስት መጣል ነው ሲሉም ከሰዋል። አምባሳደሩ በመቀጠል በስልጣን ብቻቸውን የተቆናጠጡት ሲሉ የጠሯቸውን ፕሬዝዳንት ኢሳያስን ሲተቹ ስለ ሀገራቸው ማህበራዊና ኢኮኖሚያዊ ችግር ከማሰብና መፍትሄ ከመፈለግ ይልቅ ስለ ቀጠናው ምስጢሮች፣ ግጭቶችና ሽኩቻዎች ሲጨነቁ ይውላሉ።
በመቶ ሺዎች የሚቆጠሩ ኤርትራውያን ለስደት መዳረጋቸው የዚህ አስተዳደር ውድቀት ቁልጭ ያለ ማሳያ ነው ሲሉ ወረዱባቸው። አይ ዲፕሎማሲ ሲሞቅ እንዲህ ነው። ይሄ ሁሉ ሲሆን ታሪክን ወደ ኋላ መለስ ብለን ስናይ በ2018 ከ20 ዓመታት በኋላ የተመለሰው የኤርትራና ኢትዮጵያ ግንኙነት ባለፉት 2 ዓመታት እንዴት ቁልቁል እንደተንሸራተተ ብታዩ ያኔ እኮ የአስመራና አዲስ አበባ ድንገተኛ የሰላም በር ሲከፈት ዓለም ሁሉ አጨብጭቦ ወይ ፍቅር ብሎ ነበር። በፕሬዝዳንት ኢሳያስ አፈወርቂና በጠቅላይ ሚኒስትር አብይ አህመድ መካከል የታየው ያ የጋለና የጠበቀ ፍቅር ግን እንደተጠበቀው ወደ ዘላቂ የሁለትዮሽና የቀጠና መረጋጋት ሳይሆን በፍጥነት ወደ ደም አፍሳሽ ጦርነት አምርቶ ዘለቀ። በህዳር 2020 ሁለቱም መሪዎች በጋራ ሰራዊታቸውን በትግራይ ላይ አሰልፈው ባካሄዱ ጦርነት ዓለም ሁሉ አውግዟቸዋል። ጦርነቱን ያስቆመው የፕሪቶሪያ ስምምነት ከተፈረመው በኋላ ግን ግንኙነታቸው ከቀን ወደ ቀን እየሻከረ መጣ። ጠቅላይ ሚኒስትር አብይ ባለፉት 2 ዓመታት ሲያስተጋቡት የሰነበቱት የባህር በር የማግኘት ተፈጥሯዊ መብቴ ነው የሚለው ንግግር ኤርትራንና ሌሎች የቀጠናውን ሀገራት ማስጋት ጀመረ። የየብስ ድንበራቸውን ዘግተው ከ5 ዓመት በላይ የቆዩት ጎረቤታሞች በመስከረም 2024 ብቸኛ መገኛቸው የነበረውን የኢትዮጵያ አየር መንገድ በረራ ማቋረጣቸው ግንኙነቱ ወደ ውጥረት እያመራ መሆኑን አረጋገጠ። ኧረ ጉድ አለ ያኔም ህዝብ። ኤርትራ ደግሞ ኢትዮጵያን ገለል አድርጋ ከግብጽና ከአዲስ አበባ ስጋት ከምትቆጥራት ሶማሊያ ጋር ሶስትዮሽ ሽርክና መፍጠሯ ነገሩ ወዴት እንደሚያመራ ፍንጭ ሰጠ። የጠላት ወዳጄ ነው አይነት ነው ነገሩ። በመንግስታዊ የመገናኛ ብዙሃን ሆነ በባለስልጣናት የግል አስተያየት በግልጽና በስውር ሲወነጃጀሉ ቆይተዋል። ከዛም አልፎ ወደ ቀጥታ ክስና ምላሽ ገቡ። በመጨረሻም ፕሬዝዳንት ኢሳያስ በኤርትራ 34ኛ የነጻነት በዓል ላይ ስለ ኢትዮጵያ የሰጡት መግለጫ ለጠቡ ይፋዊ ዕውቅና ሰጠው። ፕሬዝዳንቱ ሲናገሩ የኤርትራን ህዝብና መንግስት ለመፈታተን የሚቆፈረው ግልጽና ስውር ሽብር የማያውቅ የለም። በደምደሚያውስ ተስፋ ሰቆ የነበረው ጉጉት ሁሉ በእኖ ጠፍቷል ሲሉ የሁለት ሀገራት ግንኙነት ገለጹ። አንድ ሳይሆን ብዙ ጦርነቶች ለማቀጣጠል የሚሰበሰበው ቴክኖሎጂና የጦር መሳሪያ ከሚያጅበው ጉራ ጋር ተመዝግቧል ሲሉ አከሉ። በተለይ በገዢው ብልጽግና ፓርቲ ላይ ያነጣጠረ ጠንካራ ነቀፌታ በማቅረብ በኢትዮጵያ መጀመሪያ ተፈጥሮ የነበረውን ተስፋ የሰነቀ የህዝብ ጉጉት በውጭ ኃይሎች ጣልቃ ገብነት እንደከሸፈ ተናግረዋል። በቅርብ ባለፉት ዓመታት ብቻ በብልጽግና ስም እንደ አዲስ ወኪል ወይም ተገዢ በኢትዮጵያ ህዝብ ላይ ያወጁት ጦርነት የጭንቀታቸው ማሳያ ነው ብለው ዘጉት። የሁለቱ ጎረቤት መሪዎች የፍቅርም የጠብም ጨዋታ እንዲህ በቃላት እየተካረረ ቀጥሏል። ህዝቡ ግን መቼ ነው ይሄ የፖለቲካ ድራማ የሚያልቀው? መቼ ነው እስትንፋስ የምናገኘው? ያለ ሰላምና መረጋጋትን ይናፍቃል። እስኪ አድርገው ከማለት ውጪ ምን ይባላል? የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።